ሀብታሙ ከበደ ባላለሁኝ በአሁን ጊዜ እዚህ ሳኖዜ የሚገኘው የኢትዮጵያ ማህበረሰብ አገልግሎት ድርጅት የቦርዱ ሰብሳቢ ሆኜ እያገለገልኩ እገኛለሁ። የኢትዮጵያ ማህበረሰብ አገልግሎት ድርጅት ላለፉት 35 ዓመታት አገልግሎት እየሰጠ ያለ አንጋፋ ድርጅት ነው። ይሄ ድርጅት በጎ ፈቃደኛ በሆኑ 10 የቦርድ አባላቶች ምንም የተለየ ደሞዝ ወይ ጥቅም የማያገኙ በበጎ ፈቃደኝነት አገልግሎት እየሰጡ ባሉ የቦርድ አባላቶች ብቻ የሚተዳደር ነው። ደሞዝ የሚከፈላት አንድ የኦፊስ አድሚኒስትሬተር ብቻ አለችን። ከዛ ውጪ በበጎ ፈቃደኞች ብቻ የሚተዳደር ነው። በቋሚነት የምንሰጣቸው ፕሮግራሞች አሉን። ለምሳሌ በወር 2 ጊዜ ነፃ የህግ ምክር አገልግሎት እንሰጣለን። በሳምንት 2 ጊዜ የአማርኛ ቋንቋ ትምህርት ለልጆች እንሰጣለን። ከዛ ደግሞ በየወሩ ከኢትዮጵያ ነርሶች ማህበር ጋር ባለን ስምምነት መሰረት በወር 1 ጊዜ ነፃ የጤና ምክር እንሰጣለን። ከዚህ በተጨማሪ እንግዲህ ከሙያ ማህበሮች፣ ከሃይማኖት ተቋሞች እና ሌሎች በአጋር ድርጅቶች ጋር በትብብር ለመስራት ስንሞክር ቆይተናል። ይህ መንግስታዊ የሆኑና መንግስታዊ ያልሆኑ ድርጅቶችንም ይጨምራል። በዛሬው ዕለት እንግዲህ ሩትስ ኮሚኒቲ ሄልዝ ከሚባል ድርጅት ጋር ስላለን ትብብርና ከዚህ በፊትም ስለሰራናቸው አንዳንድ ነገሮች እኔም አነሳለሁ። በማዕከላችንም ከሩትስ ኮሚኒቲ ሄልዝ ተገኝታ ስለሚሰሩት ስራ ማብራሪያ የምትሰጠን እህታችን ማርነት በማዕከላችን አለች። ሩትስ ኮሚኒቲ ሄልዝ እንደሚታወቀው ከጥቂት ዓመታት በፊት የኮቪድ-19 ፓንደሚክ በነበረበት ጊዜ ከኛ ጋር በነበራቸው ትብብር ከ400 እስከ 500 የሚጠጉ ወገኖቻችን ክትባት እንዲያገኙ ሊረዳን የቻለ ድርጅት ነው። ከዛም ቀጥሎ እንግዲህ በየዓመቱ የኢትዮጵያን አዲስ ዓመት ስናዘጋጅ ከፍ ያለውን ድጋፍ ከሚያደርጉልን ድርጅቶች መካከል አንደኛው ነው እና በዚህ አጋጣሚም ያው እንግዲህ ቀደም ብዬ እንዳልኩት የኢትዮጵያን አዲስ ዓመት በቅርቡ ሴፕቴምበር 7 ላይ አክብረናል። በድጋሚ እዚህ ሳኖዜ የምትኖሩ በሳኖዜ አጎራባች ከተሞች የምትገኙ እንዲሁም በዓለም ዙሪያ ያላችሁ ኢትዮጵያውያን በሙሉ መልካም አዲስ ዓመት እንኳን አደረሳችሁ። በአዲሱ ዓመት የሰላም የጤና እና ምኞታችሁ ሁሉ የሚሳካበት እንዲሆን መልካሙን ሁሉ እመኛለሁ። ማርነት እንቁጣጣሽ እንኳን አደረሰሽ። ስለመጣሽ አመሰግናለሁ። ቴንክ ዩ ሀብታምዬ፣ እኔም በጣም ነው የማመሰግነው አክብራችሁ ስለጠራችኝ። በሩት ኮሚኒቲ ምስጋናዬን አቀርባለሁ ማለት ነው። እኔ ከሩት ለመልእክት ለማስተላለፍ ወይ ደግሞ ምን አይነት ስጦታ ነው የምንሰጠው የሚል መልእክት ይዤ ነው የመጣሁኝ። ከምንሰጣቸው ፎከስ የማደርገው በሰው ውስጥ ነው። ብዙ ዲፓርትመንት አለን፣ ግን ሰው ውስጡ ምንድን ናቸው የሚለው ነው እንዳብራራና ሰው ደግሞ ሰምተው አይነው ብዙ ሀበሻ ተጠቃሚ የሩት ተጠቃሚ ነው። ግን ምንድን ነው መጠቀም ያለበት? ብዙ ጊዜ ይመጣሉ ለአንዳንድ ነገር እንትን ይላሉ፣ ዲፕ እንትኑ ግን አይጠቀሙትም፣ አድቫንቴጅ አይወስዱምና እሱን እንዴት አድርገን ነው አድቫንቴጅ መውሰድ ያለብን? በተለይ ደግሞ ፋሚሊ ህፃን ያሏቸው አዲስ ሊሆን ይችላሉ፣ የነበሩ ይችላሉ። ኢንካም ፎከስ ያደረገ ስላልሆነ ሁሉ ሰው እንዴት መጠቀም አለበት ፕሮግራሙ የሚል ለማብራራት ነው የመጣሁት ማለት ነው። ማርነ በድጋሚ ጥሪያችን አክብረሽ ወደዚህ ወደ ኢትዮጵያ ማህበረሰብ አገልግሎት ድርጅት ስለመጣሽ እና በዚህ በቪዲዮ ሂደቱም ላይ ለመሳተፍ ፈቃደኛ ስለሆንሽ አንቺንም የሥራ ባልደረቦችሽንም በድጋሚ አመሰግናለሁ። ቀደም እንግዲህ ያው ስለ ፕሮግራሙ ከሞላ ጎደል ነግረሽናል። ማህበረሰባችን አባላት አንዳንዶቹ ሄደው የፕሮግራሙ ተጠቃሚ የሆኑ አሉ፣ ጭራሽም ደግሞ ስለ ፕሮግራሙ የማያውቁ አሉና አንድ ስትራይክ ያደረገኝ ነገር ኢንካም ቤዝድ አይደለም የሚሰጠው አገልግሎት ብለሻልና ስለሱና ዝርዝር የሆኑ ሩትስ ኮሚኒቲ ሄልዝ የሚሰጣቸውን አገልግሎቶች አንዳንዶቹን በአብራርተሽ ብታቀርቢያቸው
ሰው አውቆ የፕሮግራሙ ተጠቃሚ እንዲሆን ሊያደርገው ይችላል የሚል እምነት አለኝ እና በድጋሚ ስለመጣሽ አመሰግናለሁ። እንቁጣጣሽ ብያለሁ። እንዳልኩ ፕሮግራሙ በጣም ብዙ ዲፓርትመንት ነው ያለው። ሩትስ ኮሚኒቲ ሲባል የሄልዝ አለ፣ የሃውሲንግ አለ፣ ብቻ በጣም ብዙ ፕሮግራሞች አሉን። እኔ ከምንሳተፍባቸው ግን 3 አሉ። እሱም ፋሚሊ ፈረስት አንዱ ነው። ሁለተኛ ዱላ የሚባል አለ። ሶስተኛው ደግሞ ዋው የሚባል አለ፣ ለውመን የተዘጋጀው ማለት ነው። አሁን ዱላ ምንድነው ስንል ፋሚሊ እርግዝና ሲጀምሩ በ27 ዊክ 27 ሳምንት ሲያረጉ ኢንሮል ማድረግ ይጀምራሉ ማለት ነው። አሁን ይሄ ምንድነው የሚጠቅማቸው? አንደኛ ቤተሰብ ከሌለ እነዚህ አንዴ ኢንሮል ከተደረጉ በኋላ የራሳቸው ሳፖርት የሚያረጋቸው ሰዎች አንዳንድ እንመድባለን ማለት ነው። ለምሳሌ እኔ እርጉዝ ከሆንኩኝ እና ኢንሮል ካረኩኝ የራሴ ናቪጌተር ይኖረኛል። እሱ ደግሞ ፊዚካሊ ሜንታሊ እስከም ወልድ ድረስ ሳፖርት ያረጉናል። ሌላው ምንድነው? ለምሳሌ ፋሚሊ ሳይኖር ሲቀር ወይ ደግሞ ባልና ሚስትም ልትሆን ትችላለህ፣ ግን ልጆች የት ታስቀምጣቸዋለህ የሚል እንደዛ አይነት ችግር ላለባቸው ደግሞ እነዚህ ናቪጌተሮቹ ከነሱ ጋር ሆስፒታል እስከ ማደር አገልግሎት ይሰጣሉ ማለት ነው። ወልደው ቤታቸው እስከሚገቡ ወልደው አንዴ ቤታቸው ሲገቡ ደግሞ የ6 ዊክ የምግብ አገልግሎት እንሰጣለን። ይሄም ፍሪ ነው። ኦንላይን አክሰስ ይሰጣቸዋል። በኦንላይኑ ኦርደር ያደረጉ ራሳቸው ምግቡ ወደ ቤታቸው ይደርሳቸዋል ማለት ነው። ሌላው ዲፕ ክሊን ከወለዱ በፊት ወይ ደግሞ ከወለዱ የነሱ ምርጫ ነው። ከወለዱ በፊትም ሊሆን ይችላል፣ በኋላም ሊሆን ይችላል። ቤታቸው ይጸዳል ማለት ነው። ዲፕ ክሊን አገልግሎት እንሰጣለን። ይሄ ነው ዱላ የሚሰጠው። ከዛ ደግሞ ሳፖርት ላይ ፋሚሊ ሳፖርት ሪሶርስስ የፈለጉትን ይሰጣል ማለት ነው። ከዛ ሲወጡ ዋው ይባላል። እሱ ደግሞ ሜንታሊ ኤክሰርሳይዝ በኦንላይን እንሰጣለን። ኤክሰርሳይሱ እንዲሳተፉ አንዳንድ ነገር ለራሳቸው የሚያስፈልጋቸው ነገር ሳፖርት የሚያደርግ ፕሮግራም ማለት ነው። እዚህ ዋው ስላሁን የግድ መውለድ የለብህም እዛ ፕሮግራም ለመሳተፍ። ለወለደም ያልወለደም ሴት ሊሆን ይችላሉ፣ ግን ሳፖርት ይሰጣል ማለት ነው ፕሮግራሙ። ከዛ ካለፈ ደግሞ ፋሚሊ ፈረስት ይባላል። which እኔ ነው እሱ ኮንትሮል እንትን ማረገው ኢንቴክ መቀበለው። እዚህ ጋር ሲመጡ እስከ 6 ዓመት ደግሞ ከኔ ጋር ይቆያሉ። እኔ ጋር ስልህ ብቻዬን አይደለሁም፣ ናቪጌተሮች አሉኝ። አንዴ ኢንሮል ካረኳቸው በኋላ አሳይን አረጋቸዋለሁ። ይሄም ዋን ኦን ዋን ሳፖርት አለ ማለት ነው። ሪሶርስስ በምንሰጣቸው ጊዜ ሃውስም ሊሆን ይችላል፣ የልጆቹ ሳፖርት ሲስተም ሊሆን ይችላል። ፓረንቲንግ ክላስ እንሰጣለን። አሁን ፓረንቲንግ ክላስ በብዛት እዚህ አገር ስንመጣ we don't know anything። ምንድነው ለልጆቻችን ማድረግ ያለብን፣ እንዴት ነው ልጆቻችን ትምህርት ቤት ሲሄዱ ፊት ማድረግ ያለባቸው የሚለውን የፋሚሊ ክላስ እንሰጣለን። በየወሩ ሰርክል ታይም ለልጆቹ ሰርክል ታይም በኢን ፐርሰን እና በቨርቹዋል በሳምንት በየሳምንቱ እንሰጣለን። ቡክ ደግሞ ራሴ ነው በብዛት ለኛ በተለይ ለፋሚሊ ለሀበሻንትን የሚል ራሴ ነው ኦርደር ማረገው አማዞን ማለት ነው። በየ6 ዊኩ መጽሐፍን መውሰድ ይችላሉ። መመለስም የለባቸውም። መልሱ እንደዚህ አርጉ የሚል ኮንትሮሊንግ እንትን የለውም። ኢቭን ከተጠቀሙት ለሀገር ቤትም ለቤተሰብ ሊልኩት ይችላሉ ማለት ነው ከበዛባቸው። ግን ይሄ ሁሉ ለልጆቹ ለፋሚሊ እስከ 6 ዓመት እስከሚመላቸው ሳፖርት አለን ማለት ነው። በጣም አመሰግናለሁ። በድጋሚ ማርነት በጣም ጠቃሚ ፕሮግራሞች ናቸው አሁን የገለሻቸውና አይገስ መብራራት ያለባቸው ሌላ ነገሮች ብዬ ያሰብኳቸው
የመጀመሪያው በዚህ ፕሮግራም ውስጥ ተጠቃሚ ለመሆን መስፈርት አለው ወይ? የኢንካም ኤሊጂቢሊቲ ወይ ሌላ መስፈርቶች አሏቸው ወይ? የሬዚደንሻል ኤሊጂቢሊቲ ሪኳየርመንት አለው ወይ? የዚህ ፕሮግራም ተጠቃሚ ለመሆን አንድ ሰው ሳኖዜ ወይ ደግሞ ሩት ኮሚኒቲ ሄልዝ ቢሮ ባለበት ቦታ ነዋሪ መሆን መቻል አለበት ወይ የሚል ነው። ከዚህ በተጨማሪ ማርነት አንቺና እኔ የተዋወቅነው እዚህ አንድ ፌር ተዘጋጅቶ ነበር እኛ ግቢ ውስጥ እና ያኔ ከተደረጉ ነገሮች ውስጥ አንዱ ዝቅተኛ ገቢ ላላቸው ወላጆች መኪና ላይ ልጆች የሚቀመጡበት ወንበር የሚመስል ነገር በነፃ ሲሰጥ አይቻለሁ። ትምህርት ቤት ላሉ ልጆች ባክፓክ እና ትምህርት ቤት ሳፕላዎች ሲሰጡ አይቻለሁ። እነኛ ፕሮግራሞች አሉ። የኤሊጂቢሊቲ ሪኳየርመንቶች ምን ናቸው? የመጨረሻው ጥያቄ ቢሮ የት ነው? አድራሻው፣ ስልክ ቁጥሩ እኛ ልንሰጥ እንችላለን፣ ግን እንደው አንቺ በዚህ አጋጣሚ ብታነሺው ማለት ነው። በድጋሚ አመሰግናለሁ። ቴንክ ዩ። በድጋሚ ኦፊሱ የት ነው ያልከው? የኦፊሳችን ሳኖዜ ነው። ሁለት ነው ያለን። ሜን ኦፊሳችን ኦክላንድ ያለ ሰው ኦክላንድ መጠቀም ይችላል። ግን ልዩነቱ ምንድነው? ኦክላንድ ያለ ፕሮግራም ሳንሆዜ በተለይ የኛ ፕሮግራም ኦክላንድ የላቸውም። አይ ቲንክ የኛ ሞር እዚህ የጠነከረ ይመስለኛል። ኢቭን ዞ በጣም ቢግ ቢሆን እዛ ያለው ኦፊስ ግን የኛ ሞር የጠነከረ ፕሮግራም እንትንም የሚል እዚህ ይመስለኛል። ስፔሻሊ የፓረንቲንጉ ማለት ነው። ከክሊኒኩ እንትን ውጭ እዚህ ያለው ሳንሆዜ ነው። 7 ስትሪት ያለ ነው። ሙሉ ፉል እንትን ውስጥ እሰጣቸዋለሁ ተዋለ ማለት ነው። መደወል ፐርሰናሊ ወደኔ መደወል ይችላሉ። የስራ ስልኬን ወይ መጨረሻ እናስቀምጠዋለን። ምን ኢንካም አለው ወይ ያልከው? መጀመሪያ ሳንሆዜና ሳና ክላራ የሚኖር ሰው መሆን አለበት። ከሳና ክላራ ውጪ ከሆንክ ግልጋሎቱ አይሰጥም። ሁለተኛ ደግሞ ሜይንሊ ለብላክ አፍሪካን አሜሪካን ተብሎ ለብላክ ተብሎ የሚዘጋጅ ፕሮግራም ነው። ፐርሰናሊ ብላክ ስላልሆኑ ብዬ መልሼ አላቅም። ግን ሜይንሊ ግን ለኛ ለብላክ አፍሪካን ስፔሻሊ ለኛ እኔም ከኢትዮጵያ ስለመጣሁኝ ብዙ ጥቅም ያየሁበት ልጆችም አሉኝ። ለልጆቼ ለራሱ መሰረት እንዳሲስ ከልጆቼ ምን እንዴት አርጌ ዲል ማድረግ እንዳለብኝ ከምትቀጣቸው ጀምረህ እንዴት ነው መቅጣት ያለብህ ልጆች ይሄን ሁሉ እዛ ነው የምናስተምረው። ራሴ ማስተምራለሁ። ግን ከመማሩ በፊት ለራሴ መማራው ይበልጣል እና አንዳንዴ አይ ዊሽ ኤቭሪባዲ ሁሉም አይቶት ይሄ ጥቅም ስፔሻሊ ለልጆቻችን እኛንን ፋውንዴሽን እና ፋውንዴሽኑ ብንሰጣቸው ሌላ ሰው ከፍሎ ፓረንቲንግ ክላስ የሚወስዳለ እኛ ግን በነፃ እየሰጠን ነው። ተተሉዘትሩዝ ማንንም አይመጣም። በቃ ሌሎች ዜጎቹ የሚመጡ ይበዛሉና አንዳንዴ በጣም ነው ማዝነው። ኢሜል እናደርጋለን፣ ቴክስት እናደርጋለን፣ ሰው አይጠቀምበትም። ይሄ ያው ቢቀየር ጥሩ ነው እላለሁ። ሌላው ግን ምንም ኢንካም አላይም፣ ኢንካም የለውም። ለሁሉም ፋሚሊ ያለው አንደር 6 አሁን እዚህ ጋር እንትማ ውመን ከሆነ ኤኒ ውመን ብያለሁ። ያዋው የሚባለው ማለት ነው። የዱላውና ፋሚሊ ፈረስት ግን ፋሚሊ ያለው መሆን አለበት ወይ ደግሞ እርጉዝም መሆን አለባት። የዱላውን በአንድ ይር ውስጥ ማለት ነው ፕሮግራሙ መጠቀም ያለበት። ከዛ በኋላ ወደኔ ትራንስፈር ይደረጋሉ። ወደ የመረጡበት ዲፓርትመንት ትራንስፈር ይደረጋሉ ማለት ነው። ሌላው የጠየቀኝ ስለ ካርሲትና ባክፓክ የሚለውን በአመት አንድ ጊዜ ካርሲት እንሰጣለን ማለት ነው። እሱ ደግሞ ሩት ሳይሆን ፕሮቫይድ የሚያደርገው ከሌላ ኦክስፎርድ የሚባሉ የራሳቸው ካርሲት ያላቸው አሉ። ከነሱ ጋር በመተባበር ነው ካርሲቶቹን ማመጣቸው ማለት ነው። ይሄ ካርሲት ደግሞ ፈረስት ካም ፈረስት ሰርቭ ነው። ለምሳሌ 30 ነው የምንሰጥሽ ካሉኝ ለ30 ሰው ግን መጀመሪያ ቴክስት ወይ ደግሞ ስንደውላቸው ሳይን ያደረጉ ከሳይን በፊት ደግሞ የራሳቸው የካርሲቶቹ ደግሞ የራሳቸው መስፈሪያ ምንድነው የሚባለው መስፈርት አላቸው። እሱ ደግሞ ስለ ካርሲቱ መማር አለባቸው በዙም ማለት ነው የሚሰጠው። የባክባኩ
እሱንም ከሌላ እናመጣለን ራሳችንን እንገዛዋለን በሩትስ የሚል ሎጎ ያለው እንትን ኦርደር አድርገዋለሁ እሱም ትምህርት ሲጀምሩ ልጆች ለትምህርት ከሌሎች ነገሮች እንትን አድርገን ጨምረን እንሰጣቸዋለን ማለት ነው ይሄ ማለት ግን ኤኒባዲ የመጣ ሳይሆን ፕሮግራሙ ላይ አድ የተደረገ ለምሳሌ ዳይፐር እንሰጥ ነበር አሁን የለም እሱ እዛ ዳይፐር እዛ ፕሮግራም መኖር አለባቸው ፋሚሊዎቹ ኢንሮል የሆኑ መሆን አለባቸው ሌሎችም የቤት ክራይ ወይ ደግሞ የዩቲሊቲ ምናምን እንከፍል ነበር በኮቪዱ በተለይ አሁን እሱ ያው ተቋርጧል ግን የሚበልጠው ነገር አለን ነው ምለውኒ ከዳይፐሩ ይልቅ እኔ ስለ ልጆቼን እንዴት መቆጣጠር እንዳለብኝ መማራው ይበልጣል ይላሉና ኢንሮል መሆን አለባችሁ ፕሮግራም ግን ለሁሉም አንድ ነው ማለት ነው አንድ አገልግሎት ነው የምንሰጠው ለክት ማስተላለፍ የምፈልገው ያው ሁሉም ሰው ልጆች ያሉም ይሆን ወይ ደግሞ ለልጆች ለማምጣት የምታስቡ በጣም ጥሩ ፕሮግራም ለሁላችን ማለት ነው ለኮሚኒቲው የሚጠቅም ነገር ስለሆነ መጣችሁ ብትጠቀሙ ወይ ደግሞ ቼክ አርጉት ምንም እንትን ሳይንስ ላረክ እዛ መቀጠል አለበት ወይ የለበትም የሚል ነገር የለም ራሳችሁ ነው የምትወስኑት የሚጠቅማችሁ ነገር ከሆነ ግን ቼክ አርጉ which እንደሚጠቅም ያው እኔም ራሴ እዛ ሆኜ ልጆች ያሳደጉ ስለሆነ እንደሚጠቅም ትምህርቱ ሁሉም በጣም አሪፍ ፕሮግራም ነው ከዛ በመቀጠል ለኢትዮጵያ ኮሚኒቲ እዚህ ጠርታችሁን ስለ ፕሮግራሙ ለማወቅ ያረጋችሁት ጥረት ወይ ደግሞ ፕሮግራም በጣም አመሰግናለሁ ማለት ነው አድሬሱ ልስጣችሁ አድሬሳችን 1811 South 7th Street ነው ስልክ ቁጥሩ ደግሞ 5109988070 ብላችሁ ብትደውሉ ያው መጀመሪያ መደወል አለባችሁ በአፖይንትመንት ስለሆነ እንድትደውሉ እናበረታታለን ማለት ነው